የተከበሩ ፕሬዝዳንት፣ የተከበራችሁ የምክር ቤት አባላት፣ እኔም ጀማል ሐሰን እባላለሁ የአርጡማ ጂሌ ጨፋ ሮቢት ምርጫ ክልል። ወደ ሐሳብና ወደ ጥያቄ ስገባ እንደ ብሔረሰብ ዞን በብሔረሰብ ዞናችን አንድ የመምህራን ኮሌጅ አለ፣ ከሚሴ መምህራን ኮሌጅ። ይሄ ኮሌጅ የግንባታ ችግር አለበት፣ የዲዛይን ችግር አለ፣ የጥራት ችግር ነበረበት። አሁን ወደ መፍረስ አደጋ ላይ ደርሷል። እንደውም ባለሙያዎች ጥናት አድርገው ሊፈርስ ይችላል፣ አገልግሎት አቁሙ የሚል ኮሜንት ሁሉ አድርገዋል። ማለት ተሰነጣጥቋል። በበርካታ ቦታ ደግሞ ዝናብም ያፈሳል። ኦልሬዲ ኮላፕስ እያደረገ ነውና ጥገናው ከተቻለ የሚጠገንበት ዘላቂ መፍትሄ ሊሆን የሚችለው ግን ሙሉ በሙሉ መምህራን ኮሌጁ አዲስ ፕሮጀክት ተይዞለት ግንባታ ተከናውኖ ችግሩ የሚፈታበት ሁኔታ ቢፈጠር ትልቅ የዞናችን ትልቁ ተቋም ነው። ትልቁ ተቋም ስለሆነ በዚህ ደረጃ ቢያዝልን ጥሩ ነው የሚል ነገር አለን። አዳሪ ትምህርት ቤት አጋር አካላትም ጭምር ትብብር ተጠይቆ የሚሰራበት ሁኔታ ቢፈጠር ዞኑ ላይ ያለው የትምህርት የመማር ማስተማር ችግር፣ የተማረ ኃይል የማፍራት ችግር ይቀረፋል ብዬ አስባለሁ እና አዳሪ ትምህርት ቤት የሚቻልበት ሁኔታ በእቅድ ተይዞ መልስ ቢያገኝ የሚል ነገር አለኝ። ሌላው ከባህል ቱሪዝምና ስፖርት ቢሮ ጋር ተያይዞ ሁለት ሀሳቦችን ለማንሳት ነው የፈለኩት። አንዱ የቱሪስት መዳረሻዎችን በሚዲያ ዶኩሜንታሪ ተሰርቶ ለኢንቨስትመንት እንዲስብ ፕሮሞሽን ከመስራት አንፃር ማለት ባለሀብቱ እዛ ላይ ኢንቨስት እንዲያደርግ በርካታ አሁን በዞናችን በርካታ የሆኑ የቱሪስት መስህቦች አሉ። ለምሳሌ እና አወይቱ የተፈጥሮ ፍል ውሃ አለ። ያንን የተፈጥሮ ፍል ውሃ ምንም የተሰራበት ስራ የለም። ስለዚህ ቢያንስ በበጀትም የተወሰነ ተይዞ የቱሪስት መዳረሻ እንዲሆን ምቹ ሁኔታ ቢሰራ፣ እንደገና ባለሀብቱ ነው ይሄንን ማልማት ያለበት። ባለሀብቱ እንዲያለማ የክልሉ ሚዲያዎች የክልሉ ትልቁ ሚዲያ ይሄንን ፕሮሞሽን ዶክመንታሪ ሰርቶ ለባለሀብቱ ምቹ ሁኔታ እንዳለ ጥቅሞችና ጉዳቶች ምንድነው ፍል ውሃው ምንድነው የሚለውን ነገር ሌሎችም አሉ፣ እነ ሾንኬም አሉ። ከዛ አንፃር ሰፊ ስራ ቢሰራ ጥሩ ነው የሚል ነገር አለኝ። ሁለተኛ የአባገዳ የባህል አዳራሽ አለ። በሰሜኑ ጦርነት አደጋ ደርሶበት አገልግሎት ያቆመ ማለት ነው። ትልቅ አዳራሽ ሙዚየምን ማለት እንችላለን። ጥገና ሊደረግለት ይገባል። እስካሁን ጥገና አልተደረገለትም። እንደዚሁ አፉን ከፍቶ ነው ያለው። ስለዚህ ይሄ ጥገና ተደርጎለት ችግሩ ተፈቶ ለማህበረሰቡ አገልግሎት የሚሰጥበት ሁኔታ ቢፈጠር የሚል ነገር አለኝ። ሌላው ከአርጡማ ከጨፋና ሰንበቴ ከተማ አስተዳደሮች አዲስ ከተማ አስተዳደሮች ናቸው። አዲስ ከመሆናቸውም አንፃር በርካታ የመሰረተ ልማት ጥያቄ ችግር አለ። የመሰረተ ልማት ብቻ አይደለም የበጀትም ችግር አለ። እነዚህ ከተሞች የሚደገፉበት ሁኔታ ቢመቻች፣ በተለይ አጋር አካላት እነዚህ ነን ገቨርንመንታል የሚባሉ ድርጅቶች እዛ ከተማ ላይ ምንም የለው፣ እነሱም ገብተው የራሳቸውን ድርሻ የሚያግዙበትን ሁኔታ ክልሉም እነሱን የሚያግዝበት ሁኔታ ቢፈጠር ማለት ከተማ አስተዳደር መሆናቸው በጎ ነገር ሆኖ የህዝቡን ችግር ከመፍታት አንፃር በራሳቸው የሚያደርጉት ጥረት አለ። ግን ዓለም ባንክም አላቀፋቸውም፣ ሌሎች አጋር አካላት ድርጅቶችም የሉም በሁለቱ ከተማ አስተዳደር ላይና እነዚህ የሚረዱበትን ሁኔታ የሚደገፉበት ሁኔታ ቢመቻች የሚል ነገር አለኝ። ከሰንበቴ ከተማ አስተዳደር አንፃር የቴክኒክና ሙያ ኮሌጅ ተፈቅዶ ፕሮሰስ ተጀምሮ ነበረ። እስካሁን ወደ ተግባር አልገባም። ግንባታው አለ። በታሪክ አጋጣሚ ወርልድ ቪዥን ለበርካታ ዓመታት አገልግሎት ሲሰጥበት የነበረው ተቋም ለከተማ አስተዳደሩ አስረክቦ ስለወጣ
ያንን ወደ ቴክኒክና ሙያ ኮሌጅ ለማሳደግ ፕሮሰስ ተጀምሮ ነበር። ግን የሚመለከተው አካል የክልል ቢሮዎች ይህንን ተግባር ረን አድርገው ወደ ተግባር ቢያስገቡ ጥሩ ነው ለማለት ፈልጌ ነው። ሁለቱ ከተማ አስተዳደር አካባቢ ተጨማሪ የከተማ ህዝብ በጣም ቁጥሩ ከፍተኛ እየሆነ ስለሆነ ተጨማሪ የጥልቅ ጉድጓድ ውሃ ያስፈልጋቸዋል። ስለዚህ እነዚህም በውሃ ቢሮ በኩል ተይዘው መልስ የሚያገኙበት ሁኔታ ቢፈጠር የሚል ነገር አለኝ። ከመንገድ ጋር ተያይዞ የአርጡማ ፉርሲ ወረዳና ጂሌ ጥሙጋ ወረዳን የሚያገናኝ የጠጠር መንገድ በማህበረሰብ ተሳትፎ ተሰርቶ ነበር። ከጃራ ከሀራዋጫ እስከ ጃራዋታ ያለው መንገድ ማለት ነው። የጠጠር መንገድ ነው። ከ10 ሚሊዮን በላይ ነው የወጣበት። ስለዚህ የክልሉ መንገድ ቢሮ መዝግቦ የሚቀሩት አሁን አገልግሎት መስጠት አቁሟል። ለምን ፊኒሺንግ አልተሰራለትም? የሚቀሩት በርካታ እንትኖች አሉ። የጠረጋና የተወሰነ ፓርት ነው የተሰራውና እነዚህ ይሄ መንገድ በክልሉ ቢሮ መንገድ በኩል ተመዝግቦ የፊኒሺንግ ስራ ተሰርቶለት ጥገና ተሰርቶለት ማህበረሰቡን አገልግሎት የሚሰጥበት ሁኔታ ቢመቻች የሚል ነገር አለኝ። ሌላ የመጨረሻ ከሰላም አንፃር ክልላችን ከነበረበት አንፃር አሁን ጥሩ ነው። አሁንም ግን በርካታ ተግዳሮቶች ከፊታችን አሉ የሚል ነገር አለኝ። አጠቃላይ ሁኔታውን ስናይ ማለት ነው አጎራባቾቻችን የሚያደርጉትን እንቅስቃሴ ውስጣችን ያለውን ችግር ስናይ አሁንም ፈጥነን መፍታት ያለብን የሰላም ችግር ፈጥነን ካልፈታን ለችግር ልንጋለጥ እንችላለን የሚል ስጋት ስላለኝ ከኛ ምርጫ ክልል አንፃር ጥሩ ነው። ሁለቱ ዞን አመራር ሁለቱ ዞን በጋራ እየሰሩ ያሉ ስራዎች የሰላም ስራዎች የሚደነቅ ነው፣ ጥሩ ነው። አሁንም ግን ጽንፈኛው በርካታ ፈተናዎችን ትንኮሳዎችን እያደረገ ነው። በተለይ ከብቶችን በመንጋ በመንዳት ማህበረሰቡ መካከል ችግር እንዲፈጠር እንቅስቃሴዎችን በተደጋጋሚ አንድ ጊዜ 300 አንድ ጊዜ 300 ምናምን አንድ ጊዜ 200 እንደዛ አይነት በመንጋ የመንዳትና አርብቶ አደሩን ላይ ችግር የመፍጠር ሁኔታዎች አሉ። ይሄንን ጽንፈኛውን ማህበረሰብ መሃል ችግር የለም። ህዝቡ በስልክም በአካልም ይገናኛል፣ ይወያያል። ህዝብ ለህዝብ ችግር የለም። በዛ ቀጠና ያለውን ጽንፈኛ የማጽዳትና ሁለቱም ማህበረሰብ አንድ ላይ ሰላሙን ለሰላሙ ዘብ እንዲሆን የማድረግ ተግባር የክልሉ እገዛ የሚፈልግ ይመስለኛል። ሁለቱ ዞኖች እየሰሩ ያሉ ስራዎች ጥሩ ናቸው። ግን ክልሉም ደግሞ የራሱን እገዛ አድርጎ ጽንፈኛው ከዛ ቀጠና ሸኔም ይሁን ጽንፈኛው ጸርቶ ህዝቡ ሰላም የሚያገኝበት ሁኔታ ቢፈጠር ጥሩ ነው ለማለት ፈልጌ ነው። አመሰግናለሁ።